በ12 ቅመም እንደሰሯት ዶሮ አንቺን ቀመሻለሁ አልልም ዘንድሮ አጣለው ምንም ነገር ባለም ከፍ ዝቅ ለኔ ብርቅ አይደለም። ስሚማ ኩራተኛው ልጅ መጣልሽ። ማ ስኖ ኩራተኛው ሌሎቹ ላይ ነው ታዲያ እኔ ላይ ነው የሚኮራው። እባክሽ ስላልገባሽ ማ እኔ መስኪነኛ አልገባኝ። ቆይ እንደውም ላሳይሽ። ኧረ ድፍረት። እሺ ወከፍ ኩራተኛው ልጅ ደግሞ ቆንጆ እጅሽን አሳርፊ። እንተዋወቃለን። ባንተዋወቅስ መታወቅ አይቻልም? ፕሊስ አሳልፊ። ሰማኛለህ? እኔ መስከረምን ማንም ወንድ ንቆኛ ያቅምሽ። ሌሎቹ ናቸው። ዞር በይ ወደዛ። አይዞሽ በቃ ጓደኛዬ። ምን ያስቅሻል? እያየሁሽ አገረጣሻ። እኔ መስኪ መሆኔ እስካሁን አላመንሽም መሰለኝ። ይኸው አየሁት አይደል እንዴ? ውስጡን ሳታይ ውጭውን አትፍረጅ። ለማንኛውም ተከተይኝ። ቆይ እሺ ጠብቂኝ። አቦ ውበት በቃች ልጅ ከአይኔ ሴት የለም ነው የምትለው። ምን አድርግ ነው የምትለኝ? ቆይ ይህች ልጅ ጭራሽ ጓደኞች ጋር መጣች። የኔ ፍቅር አቤት 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 አቤት። ማን ጠራ አንተን? አዎ ምንም ችግር የለም። ሲስጠላ ቻፕስቲኬን እኮ አልሰጠኸኝም። ቆይ ምንድነው ችግርሽ? ቅድም ለሳምንት ስትለኝ ቢ ስላልኩ ነው እንዴ? ምን ለማድረግ እየሞከርሽ ነው? ቆይ ሁሉ ነገር ዝም ብዬ ስለመጣው ነው? ምን ነው ጓደኞችን ፈርታ ነው? ለማንኛውም ቻፕስቲኬን ፈልገዋለሁ። ባይ ባይ። ምንድነው የማየው? ምንድነው? በጣም አሪፍ። አቤት አቤት ጥፍጥናው። እችን የመሰለች ልጅ ይሄን ፊት ሳመችው ከበረከት ውስጥ ይለኔም አየሁ አይደል? አቤት አቤት አምላኬ ለኔ ባደረገው። የሆነ ሐሳብ አለ። ምን? እንደዚህ ተጫውቶብኝማ መቼም ነው ማለቃት። ምን ልታረጋት ነው? ኑ ተከተሉኝ። እሺ ቆንጂዬ። ደግሞ ምንድነው? በ21ኛው ክፍለ ዘመን ደብዳቤ ምናምን ስለምንድን ነው የምታወራው? እየሮጥሽ ነው እንደምትጽፊ? ምንድን ነው የምታወራው? አንድ ነገር አስተሻል። ልብ ጦር ተሰክቶበት የለውም። ምን እያደረክ ነው? እና እዛው ከልጆች ጋር እሺ። ለማንኛውም ሰሞኑን ሶሻል ሚዲያ ላይ ትሬንድ ትሆኛለሽ። ማለት አልገባኝም።
መስኪ አይደለም ባልሰራለት። በቃ ተረጋጊሽ። አንቺ ደግሞ ተኛ ጭቅጭቅ ወደዛ ተኛ። እርግጠኛ ነሽ እሱ ነው እንደዚህ ያደረገው? አዎ እሱ ነው። ይሄው እንደውም መጣ። ወይኔ በእግዚአብሔር እቺ ደግሞ መጣችሁ። ጁሲ መጣ እና አሁን ገንዘብ ልትጠጣው ነው? እሺ ቴንክ ዩ። ምንም አይደል። ቺርስ። ቆይ ምን ላድርግ ነው? እሺ ቆይ እንዴት ነው እንደዚህ የሚጠጣለት? ይጠላት ገንዘብ አደረገው እኮ ስግብግብ እንቆ በደፋው። እየተጨነቅሽ ትመስያለሽ። ማን ጨነቀኝ አለ? ተጨነቅኩ እያለ ምን ያስጨነቀ? ጭራሽ ተጨነቅሽ እንዴ ይለኛል እንዴ? ሲዳውስ ከት ጠጪ። እውነት? እሺ ጠጣለሁ። ምክትል ለምስኪን መሆን ጠጪ ሲለኝ አፈር ጠጣና የታባሽ ያላገኘሽ ምን ያስጨረጭርሻል? ሰራው ዲሰሪ ጠጪ እንጂ አንተ ጠጣ። ለማንኛውም ዋው ጁስ በጣም ነው የሚጣፍጠው። ዋው ወይኔ አመሰግናለሁ። ወይኔ ጅብም ጥሎኝ ሄደ። እሺ ምን ሊውጠኝ ነው? ከዚህ በላይማ አልታገስሽም። ወይኔ እቺ ደግሞ መጣች። መውጣት አለብኝ። ሂሳቡን ሰጪ። በቃ ይኸውልሽ ሌላ ምንም የለኝም። ማለት ይሄንን ሊይዘው በቃ ችሏል። ካልፈልግሽ እንጂ ሂሳብ መስጠት ትችያለሽ። አይ ሙስጁ ወይኔ ፍርዱ እስከልሻለሁ ላግኝሽ ብቻ